በአይኔ አይቼ ትወርቃለች እዛ አትደርስም ያሉ ሰዎች እጃቸውን በአፋቸው አድርገው ከትንሽ እስከ ትልቅ ከጓደኛ እስከ ጎረቤት ከጎረቤት እስከ ዘመድ እኔን አሳልፎ ለመስጠት እጁንና መረብ ለዘረጋ ሰው መረቡን በጣጥሼ ጥዬ ማዳም ቤት ተቀምጠው 24 ሰዓት የኔን ፎቶ ዝቅዝቀው ለሚረግጡኝ እኔን ለማሸማቀቅ 24 ሰዓት የቤት ስራ ሲሰሩ የሚውሉ የማዳም ቅመሞች እነሱን ለማስተማር ምክንያቱም እነሱ ያሉበት ቦታ እና እኔ ያለንበት ቦታ ርቀት አለው፣ ግን እኔም የተነሳሁት ከዛ እንደሆነ ማወቅ አለባችሁ። በሆነም ባልሆነም የተነሳው ስሜን የሆነ ሰዓት እውነታውን አውጥቼ ተናግሬ ንጹህነቴን፣ ስሜን፣ ማንነቴን፣ ክብሬን ዝቅ ያደረገው ሁሉ ከፍ አድርጎ ሊያነሳኝ ይችላል አንድ ቀን። ሴትነትን በቀይ ደም እንጂ የሰው ልጅ በፓርከንም በምንም ተጻፈ። ሴትነቴና ጥንካሬን በደሜ ፈርሜ ያሳያችኋለሁ። ይህን አመት እንደዚህ አድርጌ ያሳልፋለሁ ብዬ አስባለሁ። ያለፉት አመቶች እኔን ለመጣል በጣም አመጣው የመጡ ትንሽ ትልቁ አፉን ከፍቶ እኔን ለመጉረስ የተዘጋጀ እኔን ለማሸማቀቅ 24 ሰዓት ወገቡን ታጥቆ የተቀመጠ ወዳጅ መስሎ ከጀርባዬ ተንኮል እየሸረበ ከእኔ መረጃውን እኔ የማወራውን ነገር የሚያወጣ ሊያወጣ የሚሞክር እነዛን ሰዎች ደግሞ በቂጣቸው ለማስቀመጥ እውነት ማሮቼ ህይወት ዋጋ ያስከፍላለች። ማንኛውም ሰው እዚህ ለመቆም ግዴታ የሆነ ነገር መራመድ አለበት። የተሻለ ቦታ ላይ ለመድረስ ግዴታ የሆነ ወጥመድ መራመድ አለበት። ግን ደግሞ አንዳንድ ሰው ምን አድርገን እናስባለን? ራሳችንን በምናስበው ልክ ማንኛውንም ሰው እንደዛ አድርገን እናስባለን። እኔና እናንተ በጣም የተለያየን ሰዎች ነን። እናንተም ሌላ እኔም ሌላ ነን። የእናንተ ሀሳብ የኔ ሊሆን አይችልም። የኔ ሀሳብ ለእናንተ ሊሆን አይችልም። ወየው ደስ ባላችሁና የኔ ጥንካሬና የኔ ብርታት ለእናንተ ብርታት ሊሆን ደስ ባለኝ፣ ግን ሲመስለኝ ለምን ወጣች? ለምን እዚህ ቦታ ደረሰች? ለምን በስርዓት አየናት? ትናንት ሽንት ቤት ስትፈቀፍቅ የማዳምን ኩሽና ስታጥብ ሳህን ስታጥብ ትራፊ ስትበላ የነበረች ልጅ ምን ነው ዛሬ በስርዓት መብላት ጀመረች? ራሷን መጠበቅ ጀመረች። በስርዓት መልበስ ጀመረች። ለምን እንደዛ ተወሳቅላ አላየናትም? ለምን አትሰበርም? ለምን ወጥመድ ስናስብለት ለምን አትወርቅም ብላችሁ የምታስቡ ሰዎች ያመንኩትን እኔ አውቃለሁ። ፈጣሪ የፈጠረው ፍጡር እኔ ሊጥለኝ አይችልም ከፈጣሪው